ቆዩ አንዴ ይህን አተሳልፉት። ይህ ኢትዮጵያውያንን ሊለውጥ የሚችል የኢትዮጵያ ቴክኖሎጂ ነው። በገጠር የሚኖሩ ሚሊዮን ኢትዮጵያውያን አርሶ አደሮች እስካሁን ድረስ ብዙ ሰዓታትን በየቀኑ በእግር ይጓዛሉ። አንዳንዴ እንደውም ቀናትን። ይህንን የሚያደርጉትን መሰረታዊ የሆኑ ፍላጎታቸውን ለማሟላት ነው። ይህም የሆነው ዘመናዊ የመጓጓዣ ስርዓቶች ስላልተሟላላቸው ነው። ኢትዮ ኬብል ዌይ ሲስተም የገጠሩን ማህበረሰብ የትራንስፖርት ችግር ለመቅረፍ ፕሮጀክት ቀርጾ እንቅስቃሴን ጀምሯል። ለመፍትሄ የሚሆን አዲስ ቴክኖሎጂ ያለው ይህ የትራንስፖርት ሲስተም በዋናነት ኤሌክትሪክን በኃይል ምንጭነት ሲጠቀም ነው። እንደ አስፈላጊነቱ በአማራጭ የነዳጅ ዘይትን የኃይል ምንጩ ያደርጋል። ይህም የመጓጓዣ መሳሪያ ሰዎችንና ዕቃን አየር ለአየር በተዘረጉ ኬብሎች ረዳትነት ደህንነታቸውን ጠብቆ በፍጥነት የሚያጓጉዝ የትራንስፖርት ዘርፍ ነው። በትላልቅ ተራሮች ላይ እንኳን ሳይቀር ይሰራል። ፍጹም መንገድ ሊኖራቸው በማይችልና አስቸጋሪ በሆኑ አካባቢዎች ሁሉ አመቺ አገልግሎትን ይሰጣል። ይህ ሀሳብ ብቻ አይደለም፣ ነገር ግን የሚሰራ ሞዴል ወይንም ፕሮቶታይፕ በተግባር ተሞክሮ ውጤታማ የሆነ ነው። በተጨማሪም እውቅናንና ዩቲሊቲ ሞዴል ሰርተፊኬት ከሚመለከተው የመንግስት ተቋም ያገኘ ነው። ራዕያችንንም በኢትዮጵያ የሚገኙ የገጠር አካባቢዎችን እርስ በርስ ማገናኘት አልፎ ተርፎም ወደ አፍሪካ ሀገራትም ማስፋፋት ነው። ተከተሉን። ስራችን ለብዙዎች እንዲደርስም ሼር፣ ሪፖስት፣ ኮፒ ሊንክ አድርጉልን። ለተልኳችንም ከጎናችን ቁሙ።